ጥልቁን እይታ ተመልከቱት። እውነተኛ አማኝ እንደዚህ ነው የሚያየው። ይቅርታን ሲለምንላቸው ስላየ አማላጅ ያደረገው እንዳይመስላችሁ እና ምን አለ? ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አሳስብልኝ አይደለም ያለው፣ ምን በለኝ። እንደዚህ ነው እኮ ምናምን አማኞች እንደዚህ ነው የሚለው። ኢየሱስ ክርስቶስ በሐሙስ ምሽት የሐዋርያቱን እግር ሲያጥብ ስላየው ነው እንዴ ይሁዳ ባሪያ አድርጎ ይሸጠው ይላል። የባሮችን ሥራ ነው ክርስቶስ ሐሙስ ዕለት የሰራው። እግር ማጠብ የባሮች ሥራ ነበር በአይሁድ ዘንድ። እንዴ እግር ሲያጥብ ሲያየው እንደ ባሪያ 30 ብር ሸጠው ይላል። ሲሞት ሲያዩት ፍጡር ያደረጉት አሉ የሉ አሉ። እንዴት የሞተ ታመልካላችሁ የሚሉን አሉ። አልገባቸው። እኛ ሲሞት ስናየው ፍጡር አላደረግነው። መከራ ሲቀበል ስናየው ከመላእክት አላሳነስነው። የእግዚአብሔር ቃል እንዲህ ይላል፣ ከመላእክት በጥቂት አንሶ የነበረውን ይህን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን ይላል። ከሞት መከራ የተነሳ የተዋረደ ነው አንለው። ሲለምን ስናየው አማላጅ አናደርገው። ምክንያቱም ዓለም ሳይፈጠር በነበረው ክብሬ ግለጠኝ ብሏል። አሁን የከበረው ዓለም ሳይፈጠር በነበረው ክብሩ ነው። ያኛውማ ስለኛ የተደረገ ነው። እኛ ልናደርገው ያልቻልነውን ነው ያደረገው፣ የኛን የወሰደው። የተወደዳችሁ ኦርቶዶክሳውያን በእኛ ቦታ የተፈጸሙ ድርጊቶችን ለሱ እንደተደረገ አድርገን ቆጠርናቸው ይላል ጎርጎርዮስ ዘንዚናዙ። ለኛ ነው የለመነው። የኛ ጩኸት ስለኛ ነው የተራበው። በዚያ ክብር ነው አሁን ያለው። ለዚህ እኮ ነው ይለምናል፣ ይጸልያል፣ ይቃተታል፣ ያማልዳል፣ አሁን በሰማይ ያገለግላል ማንለው እኮ ለዚህ ነው። ወደ ጥንት ክብሩ ነው የገባው። ዝቅ ሲልስ እሱማ ስለኛ እኛን ለማዳን የከፈለው እሱን ይዘን ግን ተጠራጥረን ፍጡር ነው፣ ተጠራጥረን አማላጅ ነው። ለዚህ ነው ሲሞት ስናየው ፍጡር፣ ሲለምን ስናየው አማላጅ ማናደርገው። ለዚህ ነው በጣም ጥልቅ እይታ ደግሞ ላሳያችሁ። የአንድ ሰው ጥልቅ እይታ ማን ይመስላችኋል? በቀኝ የተሰቀለ ወንበዴ ነው። አታስታውሱ? አባቴ ሆይ ይህን ኃጢአት አትቁጠርባቸው ሲል ሲሰማ ምን እንዳለ ታውቃላችሁ? በል ጌታ ሆይ ለእኔም በነካ እጅህ ለምንልኝ ያለው መሰላችሁ? አላለው። ጥልቁን እይታ ተመልከቱት። እውነተኛ አማኝ እንደዚህ ነው የሚያየው። ይቅርታን ሲለምንላቸው ስላየ አማላጅ ያደረገው እንዳይመስላችሁ እና ምን አለ? ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አሳስብልኝ አይደለም ያለው፣ ምን በለኝ አስበኝ። እንደዚህ ነው እኮ ምናምነው አማኞች እንደዚህ ነው የሚለው። ሲለምን ስላየው እንደውም አንድ ሊቅ ምን ይላል? ኢየሱስ ክርስቶስ በሐሙስ ምሽት የሐዋርያቱን እግር ሲያጥብ ስላየው ነው እንዴ ይሁዳ ባሪያ አድርጎ ይሸጠው ይላል። የባሮችን ሥራ ነው ክርስቶስ ሐሙስ ዕለት የሰራው። እግር ማጠብ የባሮች ሥራ ነበር በአይሁድ ዘንድ። እንዴ እግር ሲያጥብ ሲያየው እንደ ባሪያ 30 ብር ሸጠው ይላል። አያችሁ፣ ሲያጥብ ስናየው ባሪያ አናረገውም፣ ጌታ ነው። እስኪ ደጋችሁ ከመምህራን የሰማሁት ነው። እኔን ስለጠቀመኝ እናንተንም ይጠቅማችሁ ይሆናል። መጠጥ ጠጥቶ የማያውቅ አንድ ሰው ይኖራል። ጮኩባችሁ እንዴ? ጮኩባችሁ? እንግዲህ ታገሱ። መጠጥ ጠጥቶ የማያውቅ ሰው ይኖራል። መጠጥ ጠጥቶ አንድም ቀን አያውቅም። አንድ ቀን ግን ጠጣ። አንድ ቀን ጠጣ፣ አልሰከረም፣ ጠጣ። ይሄ ሰውዬ ጠጪ ነው የምትሉት ወይስ አይደለም? አልሰማችሁኝም እንዴ? አላችሁ ለካ የኔታ አላችሁ የሚሉት እንደዚህ ገጥሟቸው። ይኸውላችሁ ጠጥቶ አያውቅም ይሄ ሰውዬ። ጠጣ ግን ይሄ ሰውዬ ጠጪ ነው አይደለም?
አይ ደህና ናችሁ እናንተ የሚጠጣም ማይጠጣም በደንብ ታውቃላችሁ። ጠጪ ግን አይደለም። ጠጥቷል አልጠጣም? ጠጥቷል ግን ምን አይደለም? ጠጪ አይደለም። ለምኗል ግንስ ለማኝ አይደለም። እየሰማችሁኝ ነው? ሰው በሆነበት ወራት የሰውነትን ሥራ ሰጥቷል። ግንስ ማልቷል። ግንስ አማላጭ አይደለም። ለምሳሌ መንጃ ፈቃድ አውጥቶ መኪና ነርቶ የማያውቅ አንድ ሰው ይኖራል። ከዕለታት አንድ ቀን ግን አንዲት የሆነች መኪና ያዘና ጥቂት አስፋልት ድረስ ወይም ደግሞ ያለ ቦታ ነዳ። ነርቶ ግን አያውቅም። መንጃ ፈቃድ ብቻ ነው። እንደኔና እንደናንተ እንደ ብዙዎቻችን አንነዳም፣ ግን መንጃ ፈቃድ አለን። ይሄ ሰውዬ ነርቷል አልነዳም? ነርቷል አልነዳም? ሹፌር ነው? ነጂ ነው? አይደለም። የተወደዳችሁ ወገኖቼ ለዚህ እኮ ነው ኢየሱስ ክርስቶስ አፍ አውጥተን አማላጅ ነው ማንለው እኮ ለዚህ። ሰምታችሁኛል? እዩ ይህንን በአጋጣሚ እንዳይመስላችሁ። ታዲያ በሰማያት እንዴት ነው ክርስቶስን የምናውቀው? ክርስቶስን እንዴት ነው የምናውቀው ታዲያ በሰማያት? አንድ እግዚአብሔር ቃል አንብብላችሁ። ሁለተኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር 16 እንደዚህ ይላል፣ ወደ ሰማያት ከሄደ በኋላ በዘመነ ስጋዊው ይሰራ እንደነበረው አይደለም አሁን የምናውቀው። እና እንዴት ነው? እንዲህ ይላል ቅዱስ ጳውሎስ፣ ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንደሚሆን አናውቅ። ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀው። እንዴት? በስጋው ወራት ሲሰራ እንደነበረው በሰማያት ከእንግዲህ ወዲህ ናው ኦን ዋርድስ ይላል እንግሊዘኛው። ካሁን በኋላ እንደዚህ አናውቀው። እንዴት? ሲራባ አናውቀው። እንዴት? ሲጠማ አናውቀው። እንዴት? ሲጸልይ አናውቀው። እንዴት? ሲያማልድ አናውቀውም። ለዚህ እኮ ነው እርሱም በስጋው ወራት ከሞት እንደዚህ አናውቀውም። ክርስቶስ አሁን የሚያማልድ ክርስቶስን አናውቀውም። አሁን በሰማያት የሚለምን ክርስቶስን አናውቀውም። እንደዚህ አናውቀውም። ታዲያ እንዴት ነው የምናውቀው? ቅድም የጠቀስኩላችሁ የእግዚአብሔር ቃል አለ። ታዲያ እንዴት ነው የምናውቀው? ዕብራውያን መልእክት ምዕራፍ 2 ቁጥር 9 ዕብራውያን ምዕራፍ 2 ቁጥር 9 እንዲህ ይላል፣ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ይህን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። በስጋ ወራት እንደነበረው አናውቀውም። እና እንዴት እናየዋለን? የክብርና የምስጋና ዘውድ ተጭኖ በዙፋኑ ተቀምጦ። እንዴ የክብርና ዘውድ ተጭኖ ምን ማለት ነው ወገኖቼ? ዘውድ የሚጭን እኮ መኮንን ነው። ዘውድ የሚጭን እኮ ንጉሥ ነው። ዘውድ የሚጭን እኮ ፈራጅ ነው። እዩ ግልጽ እኮ ቃል ነው። እምናየው ሲለምን አይደለም፣ እምናየው ሲያማልድ አይደለም፣ እምናየው አንዳንዶች እንደሚሉት ደም ይዞ ሲያገለግል አይደለም። እና ምንድነው? የክብርና የምስጋና ዘውድ ተጭኖ እናየዋለን። እንደዚህ አናውቀው እና እንዴት እናውቀዋለን? እንደዚህ እናውቀዋለን፣ እንደዚህ እናየዋለን። የተወደዳችሁ ኦርቶዶክሳውያን በሰማያት ያለውን ጥቂት ነገር ላስጎብኛችሁ እስኪ። አሁን በሰማያት ክርስቶስን እንዴት እናየዋለን? የክብር ዘውድ ደፍቶ እናየዋለን። የክብር ዘውድ የሚደፋ መኮንን ነው። መኮንን ማለት ፈራጅ ነው። በዚያ ስልጣን እናየዋለን። በኋላ በደንብ እመጣበታለሁ። ግን ተመልከቱ፣ በስጋው ወራት ሰው በሆነበት ወራት እንደነበረው ግን
አናውቀውም። እና እንዴት ነው በሰማያት በጥንት ክብሩ ወገኖች እስኪ በአንድ ቦታ እንኳን ሲያማልድ ያሳዩ። እደግመዋለሁ፣ በአንድ ቦታ እንኳን እስኪ በሰማያት ክብሩ ከከበረ በኋላ በአብ እኩልነት እሪና ከተቀመጠ በኋላ በአንድ ቦታ እንኳን እስኪ ያሳዩ። የሌለው በአጋጣሚ እንዳይመስላችሁ፣ አይደለም፣ በፍጹም አይደለም። ይሄንን ስለማይሰራው ነው። ቅድም እንዳልነው ፈጽሞ ስላጠናቀቀው እኮ ነው። ይሄንን ልታስረዳን ትችላለህ በሰማያት? አዎ፣ ጥቂት የእግዚአብሔርን ቃላት ላሳያችሁ። የሐዋርያት ሥራ ምዕራፍ 7 ቁጥር 59 ምዕራፍ 7 ቁጥር 59 ቅዱስ እስጢፋኖስ ሲወገር አንድ ምስጢር ተገለጠለት። ምን ይላል? ኢየሱስ ክርስቶስን በአብ ቀኝ አየሁት ይላል። ቅዱስ እስጢፋኖስ እየተወገረ ነው። ከዚያ ቅዱስ እስጢፋኖስ ምን ብሎ እንደለመነ ምን ብሎ እንደጸለየ ላሰማችሁንማ በሞቴ እንዲህ ይላል። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። ምን አትበልባቸው? አትቁጠርባቸው። ለምንላቸው፣ አማልዳቸው፣ ባክህ ሊቀ ካህናታችን ነውና አገልግላቸው ያለ እንዳይመስልህ። ይህን ኃጢአት ምን አትበልባቸው? ይቅር የሚል የሚቆጣጠር የሚምር የሚፈርድ መሆኑን እኮ ነው የገለጠልን። በየት? በሰማያት ነዋ። በሰማያት ነዋ። በሰማያት ነዋ። ለምን? በዙፋኑ ላይ ነው ያየው። በዙፋን የሚቀመጥ እኮ ኦርቶዶክሳውያን ባለ መንግስት እኮ ነው በዙፋን የሚቀመጥ። ፈራጅ እኮ ነው በዙፋን የሚቀመጥ። ላስታውሳችሁ፣ እኛ ሁሉን ትተን ተከተልንህ፣ ታዲያ ምን ትሰጠናለህ አሉት ሐዋርያት ጌታን በወንጌል። ምን አላቸው? በ12ቱ ነገድ ላይ ዙፋን ላይ ትቀመጣላችሁ ካላቸው በኋላ ትፈርዳላችሁ አላቸው። ባለ ዙፋን እኮ ፈራጅ ኢየሱስ ክርስቶስ መኮንን ነው ያልኳችሁን አንድ ይህን ኃጢአት አትቁጠርባቸው። ሁለት እውነት አንዳንዶች እንደሚሉት የሚማልድ የሚያገለግል ወይም ሌላ እንደሚሉት ቢሆን ኖሮ እንዲህ አይነት ጸሎት ቅዱስ እስጢፋኖስ መንፈስ ቅዱስ ገልጦለት ይሄን ይል ነበር? በፍጹም። ለዚህ እኮ ነው መጽሐፍ ቅዱስ ስለ ክርስቶስ እና ስለ መላእክት ባነጻጸረበት የሐዋርያው የቅዱስ ጳውሎስ መልእክት ዕብራውያን ምዕራፍ 1 ላይ ምን ይላል መሰላችሁ? እንዲህ ይላል፣ ስለ ልጁ ግን ይላል አምላክ ሆይ፣ ዕብራውያን ምዕራፍ 1 ቁጥር 8 አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይላል። የተወደዳችሁ ኦርቶዶክሳውያን አንድ ነገር ላይ እስኪ እናሰላስል፣ እንመሰጥ። ምን የሚል? አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይለዋል ኢየሱስ ክርስቶስ። አባ ጊዮርጊስ ዘጋስጫ ፈራጅ ማለትን ሲተረጉም ምን ይላል መሰላችሁ? ዓለምን የያዘ ማለት ነው ፈራጅ ይላል። ኢየሱስ ክርስቶስ ዓለምን የያዘ በመሆኑ ፈራጅ። ኢየሱስ ክርስቶስ ፍርድ ማለት ምንድነው? የዘላለም መንግስት ስልጣን ነው ይላል አባ ጊዮርጊስ ዘጋስጫ። በረከቱ ትደርብንና የዘላለም መንግስት ባለስልጣን ነው ክርስቶስ፣ ባለስልጣን። ለዚህ እኮ ነው የመንግስት በትር የቅንነት በትር ነው። ባለመንግስት ነው ክርስቶስ። በመንግስትነት እንጂ በባለሟልነት አናውቀውም፣ በአገልጋይነት አናውቀውም፣ እንደዚህ አናውቀውም። እንዴት? በአገልጋይነት አናውቀውም። ለዚህ እኮ ነው ቅዱስ ጳውሎስ ከመላእክትስ በቀኜ ተቀመጥ ያለው ከቶ ለማን ነው ይላል። እዩ፣ ከመላእክት ቅዱስ ሚካኤልን ነው በቀኜ ተቀመጥ ያለው? ቅዱስ ገብርኤልን ነው በቀኜ ተቀመጥ ያለው? አይደለም።
በቀኙ የተቀመጠው የባህሪ ልጁ ኢየሱስ ክርስቶስ ነው። መላእክትስ ቆመዋላ፣ ልጁስ ተቀምጧላ። ምንድነው የሚያስተምረን? በፈጣሪና በፍጡር በአገልጋይና በተገልጋይ መካከል በጌታና በሎሌ መካከል ያለው ልዩነት የገለጸ አይደለምን ይላል ሊቁ ዮሐንስ አፈወርቅ። አዎ ክርስቶስ ተቀምጧል፣ መላእክት ቆመዋል፣ አማላጆቹ አገልጋዮቹ ቆመዋል። የባህሪ ጌታውስ ባለመንግስቱስ ተቀምጧላ። ስለዚህ በመንግስትነት እንጂ የምናውቀው በባለሟልነት አይደለም። በባለስልጣንነት እንጂ የምናውቀው በአገልጋይነት አይደለም። በባለቤትነት እንጂ የምናውቀው በባሪያነት ወይም በሎሌነት አይደለም። ባለመንግስት ነው እሱ። ባለመንግስት ማን ነው? ፈራጁ ነው። ፈራጁ ነው። ሐሳባችንን ከፍ እያደረግነው እንምጣ፣ ወይም ግልጽ ወደሆኑ ቃላት ደግሞ ፈሰስ አድርጌ ልውሰዳችሁ። እንዲህ ይላል እግዚአብሔር ቃል፣ እንዲህ ይላል እግዚአብሔር ቃል ሁለተኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር 10 ላይ ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለን ይላል። እደግመዋለሁ፣ ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለን። አያችሁ፣ የፍርድ ወንበር ክርስቶስ ተቀምጧል። አዎ ይኸው አነበብኩላችሁ። ምን ላይ ተቀምጧል? የፍርድ ወንበር ላይ። እኛስ በፍርድ ወንበሩ ፊት ወደፊት እንቆማለን። ክርስቶስስ የፍርድ ወንበር ላይ ተቀምጧል። ከፍርድ ወንበር ላይ ምልጃ ይወጣል ብላችሁ ትጠብቃላችሁ? የለም። የፍርድ ወንበር እሱ ባለ ፍርድ ነው። የፍርድ ወንበር ላይ ያለ ፍረድልኝ እንጂ የሚባለው አማልደኝ ይባላል እንዴ እናንተ? የለም። እዩ፣ በሰማያት 3 ቁም ነገሮችን አሳይቻችኋለሁ። አንደኛ ከሞት የተነሳ ከመላእክት እንኳን በጥቂት አንሶ የነበረውን ይህን ኢየሱስን የክብርና የምስጋና ዘውድ ተጭኖ እናየዋለን። አንድ መኮንን ሆኖ ፈራጅ ሆኖ እናየዋለን። ሊቀ ካህናት ሆኖ ሲያገለግል የሚሉት ሀሳቡ ናቸው። ውሸት። እድሜና ጊዜ ከሰጠኝ በኋላ ሳያቸዋለሁ ካላሰለቻችሁ። አንድ ሁለተኛስ ጌታ ሆይ ይህን ኃጢአት አትቁጠርባቸው፣ ይቅር በላቸው። 2 ሶስተኛ በሰማያት በአጋጣሚ አይደለም ሲለምን ሲያማልድ ሲያገለግል ማናየው፣ በአጋጣሚ አይደለም። በሰማያት አሁን ምን ይባላል ክርስቶስ? ሌላ ጥቅስ ደግሞ ልስጣችሁ። ራዕየ ዮሐንስ ምዕራፍ 6 ቁጥር 9። ራዕየ ዮሐንስ ምዕራፍ 6 ቁጥር 9 እንዲህ ይላል፣ አምስተኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያ በታች አየሁ ይላል ቅዱስ ዮሐንስ በራእዩ በሞቴ። እስኪ ስሟት። አምስተኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍስ ሰማዕታትን አየሁ አለ። ከመሠዊያው በታች ሰማዕታትን አየሁ ይላል። ኦርቶዶክሳውያን አንድ ነገር ጠቁሚያችሁ ልለፍ። ከመሠዊያው በታች የሰማዕታት ነፍሳት ነበሩ። ወገኖቼ ለምን ይመስላችኋል የኔና የናንተ ስጋችን መካነ መቃብራችን በቤተ ክርስቲያን አጸድ ውስጥ የሚሆነው ለምን ይመስላችኋል? ዝም ብሎ የትም ለምን የማይጣል ይመስላችኋል? ከመሠዊያው አጠገብ ነው የምታኖረው ቤተ ክርስቲያን። ይሄው መሠዊያው ምን አይነት ቤተ ክርስቲያን እንደሆነች ራሷ እኮ መጽሐፍ ቅዱስ እኮ ነች።